ጡረታ ነው ድሃ መስዬ ልሂድ ምን ታስገጠኛለህ ይሄን ቢጫውን አድርጌ እሄዳለሁ በደንብ ካጌጡ እንደዛ ነው ነገሩ ጡረታ ነው ተጧሪ ነኝ ጡረተኛ ነኝ ድሃ ነኝ ስለዚህ ልብሱንም ልቀይረው የማደና ልብስ ነው ይሄን ቢጫውን ጫማ አድርጌ ነው የምሄደው ይሄ ጫማው ድሃ ያስመስላል ይሄኛው አርገውቱን የናታስቂጠኝ እሱ የቁርባን ልብስ ነው ምን ችግር አለው ቢያጋጌጡ አሁን አይማማ ዝናሽ ድሃ ነኝ ጡረታ ነው ልመና ነው የምሄደው ደህና ውላችሁ ነው ወንድሞቼ እግዚአብሔር ይመስገን እንዴት ነህ አለን አይደል እንዴው ሎተሪቱ ደርሰኝ እንዴው ደስ ብሎኝ ነበር እና መስታወቂያ አለለ እንዴው ብሩም የለም ብለውኝ እንዴው እናንተ መስታወቂያ ስላላችሁ ሄዳችሁ እንዴው አውጣታችሁ ብሩን ብትሰጡኝ ብዬ ነበር አዎ መስታወቂያ አለለ ይሁን እንድንተማመን የሁለታችሁን ስልክ ምናምን ብሪቱም ካለሽ ስጡኝና አዚሽ ጋር ቁጭ ብዬ ጠብቃችሁ አረ ችግር የለውም እናወጣለን እና አውጡልኝ ፎቶውን የት አካባቢ ነበር ሎተሪ ቤቱን አትወቁትም እርማን የዚህ ሁለተኛው ቅያስ ጋር እንዲሁም ካፌ ምናምን አለ ፊት ለፊት ማለት ነው እንዲሁም አንቺም ብዙ ጊዜ ይችሻቃለሁ ከያረዳል ትኩሩ ወለለው እኮ ነው መላጣው እኮ ነው ያረዳል አንቺ ብራዘር በእናትህ ኧረ ሌላ ሰው ይሰራል ተመልከተው አኮኩ ከቲክቶክ ደግሞ ወደ ሌብነት ና ተመልከተ ና በደምብ ናፍጥ ነው በቃ ይብቀኝ እንጂ እጆሬ ላይ ቶሎ ይብቀኝ ያረዳል ታውቃችሁ ለምነት ልቁኝም በቃ ሰው እንደ እንግዲህ ወደዳችሁት አይደለ እዛ ጋር ያያችኋት የቆመችው አሚግ የነጌ ነበረች ነጌ እንግዲህ ስለ ነጌ የሆነ ታሪክ በጣም ጥሩ ነጌ እንግዲህ የዚህ አድባሪ ጦርነት ጊዜ ከነበሩ ጀብደኞች አንዱ ነው ያኔ መንጌ በፍቅር ሲጠራው ፈርስት ኤድ ነው የሚለው ምን ማለት ነው የመጀመሪያ ህክምና የሚሰጠው እሱ ነው ጠላት ሲያጎፈላ ነጌ ነበር ይወጣል በሚጓ እንዲህ ይያለ እሽት ከእዝዝ ድምስዝ በቃ እንደዛ ነበር የሚያደርገው ምንድነው የሆነው የዚህ አድባሪ ጦርነት ጊዜ ትንሽ የዚህ አድባሪ እንትኖች ወታደሮች ትንሽ ታገሉ ያኔ መንጌ አልቻለም ምን አደረገ ነጌ ጋር ደወለ ነጌ አራዳ ልጅ አይኒጂ ዋለው ታስፈልገኛለህ አለ ወዲያው ደወለት ነጌ ያኔት ቢሆን ጥሩ ነው ቢሾፍቱ በር ላይ በጧት ከጓደኛው ጋር ደቅ ብሎ የመጀመሪያውን ሴሽን እንደለኮሰ ነበር የተደወለለት አልቻለም ምን አደረገ ሴሹን ለጓደኛው ሰጠው ሳያጨስ እንዳትገለው 5 ደቂቃ አስጠኝ እመጣለሁ አለ ሚጉን አስነሳ ወጣ ዝቅ ሲል አንደኛውን ዝቅ ሲል መስራቅ ዝቅ ሲል ድምስስ እንዳለ ምን ይቀርዋል የመጨረሻው ያኔ ምንም ቀላ አልነበረው ሁለት ያልማረከው ታንክ ነበር ምን ቢያደርግ ጥሩ ነው ቀላ ጨርሷል እኮ ይታያችሁ ቀላ ጨርሷል ዝቅ አለ ሚጉን ይዞ አንደኛውን ታንክ በዚህ ጋር አንደኛውን ታንክ በዚህ ጋር ይዟቸው ከች አየር አይል ግቢ አለ ታንኩ ገብታችሁ መጎብኘት ትችላላችሁ የሚገርመው ፓርት እሱ አይደለም ሲሄድ ጓደኛውን ብሎት ነበር ሴሹን እንዳትገለው ተቀበለው አፓለው ራሱ አጭሶ ፈግሞ ገሎት ሄደ ማለት ነው ነግዬ ምርጥ ያረዳል በማይመጣው መንገድ መጣው በማይሆን ተወኝ ብር የለኝም ተወኝ እሱን እኮ ነው የምልህ ወዲህ እኮ ለዚህ ነው የምፈልገውን ነገር ቀድመህ ታውቃለህ ኤቲኤምን ረስቼው ነው እንጂ ከቤት ባንኬ ላይ ብዙ ብር አለኝ 500 ብር ብቻ ነው 500 ብር እንካ የታክሲ ሂድና ይዘውና ብርማን 5 ብር አለኝ አይደል በየሱቁ አስመዘገብከኝ ዱቤ ምንድነው መለጥፉት ባነር ነው ወንድሜ ባነር እየለጠፈን ነው የሴቶች ጥቃቅ ሰራተኛ ሳይሆን ሴቶች ነው ምን ጥቃቅን ነው ያልኩት የምንጠቃች ሰራተኛ እንፈልጋለን የሴቶችን በብዛት ይዛል ያው ሴቶች ነው የምንፈልገው ወንድ አፈልጉ አይ ወንድ ደግሞ ሌላ ጊዜ እንዴ ወንድ ያገለላችሁ ነው ንገረኛ ሐሳብ ወንድ ያገለላችሁ ነው አይደለም ምንድነው የቤት ሰራተኛ ወንድ ለምን አይሰራም ምን ያንሷል ወንድ ልጅ ምን ያንሷል ምንም ወንድሜ ምንም ምክንያት አለ ንገረኛ እኮ ተረጋጋሽ ተታሰር ትጠፈነጋለህ ትገባለህ